ይህ ታሪክ እውነተኛ ታሪክ ነው። አንድ ወጣት ለአንድ ሴት ልጅ ቤተሰብ የጋብቻ ጥያቄ አቀረበ። አባቷም የልጁን ስነ ስርዓትና የሚፈልገውን ተገቢውን ባህሪ ሲያገኝበት 2000 የሶሪያ ሊራ ብቻ ለምህር ጥሎሽ ጠየቀው። በመቀጠልም የልጅቱ አባት እኛ ለቤቱ ወንድ የሆነን እንገዛለን እንጂ ገንዘብ አያስጨንቀንም ብሎ ተናገረ። ወጣቱም ተደስቶ ጋብቻው ተፈጸመ። ባልየው እንደ ቀልድ ሁልጊዜ የሚያደርገው ነገር ነበር። ሁልጊዜ ፔፕሲ ሲገዛ ለሚስቱ አንቺና ይሄ ፔፕሲ እቃ አንድ አይነት ናችሁ፣ ሁለታችሁም በ2000 ይላታል። ሚስት በቀልዱ እየተናደደች ሳለች ነገር ግን ቁጣዋን አታሳይም እና ሁልጊዜም አንቺ የፔፕሲ እቃ እያለ ይጠራታል። አንድ ቀን አብረው ወጥተው ወክ እየሄዱ ፔፕሲ ገዙ። እሱም እንዲህ አላት፣ አስበሽዋን ፔፕሲ እንዳከሰረኝ ነው አንቺም ያከሰርሽኝ አላት። ትዕግስቷ ተሟጦ ሚስትየዋ ተነስታ ቤተሰቧን እንድትጠይቅ ነግራው ትሄዳለች። እናም ስለ ባሏ ለቤተሰቦቿ እንዲህ ብላ ቅሬታ አቀረበችላቸው። መህሬን አረከሳችሁ፣ እሱ ደግሞ እጣ ፈንታዬን አረከሰው ብላ ተናገረች። አባትየው በጣም ተናዶ ሚስቱን ሊወስድ የመጣውን ባል እንዲህ አለው፣ ዛሬን ከኛ ጋር ተዋት እና አንተና ቤተሰቦች ግብዣ ስላለ ነገኑ ሲለው ባልየው በጣም ደስ አለው። ምን እየተካሄደ እንደሆነ አያውቅም። በሁለተኛው ቀን እሱና ቤተሰቦቹ ወደ ሚስቱ ቤተሰቦች መጡ። በመቀጠልም አባትየው ፔፕሲውን ፊታቸው አስቀመጠላቸው። ወላጆቹ ተገረሙ። ነገር ግን ባልየው ታሪኩ ከሱ ጋር የሚያያዝ እንደሆነ ይሰማው ጀመር። ከዚያም አባትየው ሁለተኛና ሶስተኛ ፔፕሲ አምጥቶ በወጣቱ ቤተሰብ ፊት አስቀምጦ እንዲህ አላቸው፣ ልጃችንን በፔፕሲ እቃ ወስዳችኋል፣ እኛ ደግሞ አሁን 3 የፔፕሲ ጣሳዎች ሰጥተን ልንመልሳት እንፈልጋለን። ባልየውም በሀፍረት ራሱን ስቶ ለመውደቅ ዳዳው። ቤተሰቡ ምንም በተመለከተ እንደሆነ ምንም አልገባቸውም። አባትየውም ሁኔታውን አብራርቶ ሲነግራቸው ሁሉም በባል ስራ ተናደዱ፣ ቤተሰቡም ጭምር። ቤተሰቦቹ ተናደው ላከበረ ሽልማቱ ይህ ነው ብለው አዘኑበት። የልጅቱ አባትም ከ100 ሚሊዮን የሶሪያ ሊራ በስተቀር ከቤት እንደማትወጣ እየማለ ተናገረ። ሁሉም የአባትየውን ሀሳብ ደገፉ። ባልም በስራው በጣም አፈረ። በራሱ ላይ የደረሰው ነገር እንደሚገባውም አውቋል እና ሚስቱን በጣም ስለሚወድ ምንም ይሁን ምን ገንዘቡን ከፈለ። 100 ሚሊዮን ሊራ ከፈለ። ከዚህ ሁሉ በኋላ ባለቤቱ ተመልሳ ወደ ቤት ስትመጣ እንዲህ አላት፣ አንቺ የፔፕሲ ፋብሪካ ሆይ ቤቴን አበራሽው አላት። እናም ምልላችሁ ፈልጌ ነው የምላስ ወለምታ በቅቤ አይታሽም፣ መለፍለፉ ዋጋ አስከፈለው። ምላስ የሚያመጣው ጣጣ፣ ምላስ የሚያመጣው መዘዝ ብዙ ነውና አፋችንን ቆጠብ ለማለት ያክል